ክብር ለአምላካችን ይሁን። የዚህ ሚዲያ ተከታታዮች ውድ ቅዱሳን እንዴት ናችሁ? እኔ እህታችሁ በጣም ደህና ነኝ። ዛሬ ደግሞ ቀጣዩን ትምህርት እንማራለን። እግዚአብሔር ከሚዘገይበት አንዱ ነገር አንዳችን ለአንዳችን መኖር እስካልቻልን ድረስ እግዚአብሔር ይዘገያል። ያለ ምንም ቅድመ ሁኔታ አንዳችን ለአንዳችን ስንኖር ያንዳችንን ሸክም አንዳችን ስንሸከም እግዚአብሔር ወደ ህይወታችን ይመጣል። በዚህ መጽሐፍ ቅዱስ ክፍል ላይ በሩትና በኖሃሚን መሃል ትልቅ ትምህርት እንማራለን። ሩት ከኖሃሚን ልትከተላት ስትፈልግ አምላክሽ አምላኬ ነው፣ ህዝብሽ ህዝቤ ነው፣ በምትሞችበት እሞታለሁ፣ ካንቺ ጋር እሆናለሁ ብላ አልለይሽም ብላ ያለ ምንም ቅድመ ሁኔታ ኖሃሚንን ልትረዳት ስትቆርጥ እንመለከታለን። ኖሃሚን ደግሞ ተለይኝ፣ ከዚህ በኋላ አግብቼ ወልጄ ባል የሚሆን ላንቺ ማግኘት አልችልም፣ ከኔ ተለይ ስትላት እናያለን። ሩት ግን ከኖሃሚን የምታገኘውን ነገር አስባ እንደምትከተላት ያለ ምንም ቅድመ ሁኔታ ተከተላታለች። ኖሃሚን ራሷ ማራ በሉኝ የምትል ባል የሞተባት ሁለት ወንድ ልጆች የሞቱባት ተስፋ የቆረጠች ፈጽሞ ተስፋ የሌላት ሴት ናት። እንደዚህ አይነት ሰዎችን መከተል በጣም ከባድ ነው ወገኖች። በተለይ በዚህ ዘመን ሰው ያለ ምንም ስጦታ ሰው ያለ ምንም ነገር ሰውን አይከተልም። ሰው ጥቅም ፈላጊ የሆነበት ዘመን ውስጥ ነው ያለነው። ነገራችን አንዴ በሚዘገየው ከሰው ምን ጠብቀው ነገር ስላለ ነው። ሩት ግን ምንም ከኖሃሚን የምትጠብቀው ነገር የለም። የኖሃሚንን ሸክም ግን መሸከም ፈለገች። ብዙ ሆና መጣ። አሁን ብቻዋን ስትመለስ ከበዳት ወደ ቤቴል። ልክ በዚህ ጊዜ ነው እኔ ካንቺ አልለይም፣ በምትሞችበት እሞታለሁ፣ ካንቺ ጋር እቀበራለሁ ብላ ኪዳን ስታደርግና ኖሃሚንን ተከትላ ስትሄድ እንመለከታለን። ልክ ሩት ወደዛ ሽፍት አርጋ አገሯን ለቃ ህዝቧን ትታ ወደማታቀው ቋንቋቸውን ወደማታቅ ባህላቸውን ወደማታቅ ልክ ወደነሱ መጓዝ ስትጀምር የሰማይ አምላክ ሲቀድማት እናያለን። ነገሯን የሚሰራ እግዚአብሔር፣ ፍቅሯን ያየ እግዚአብሔር፣ ይሄን ሸክሟን ያየ እግዚአብሔር ወደማትጠባበቀው ነገር ሲወስዳት እናያለን። እሷ ግን ዋጋ ለመክፈል እሷ ግን እውነተኛ ፍቅር ሸክሟን ልትሸከምላት ነበር ሄደችው። ልክ በዚህ ሂደት ውስጥ ቤቴል ከደረሱ በኋላ የቦኤዝን እርሻ እየሄደች ትቃርም ነበር እለት በእለት። የቦኤዝን እርሻ እየቃረመች ቦኤዝ በሩቁ አያትና ቺማን ቆንጆ ናት ብሎ ሲመለከታት እናያለን። ቺ ከኖሃሚን ጋር ከሞአብ ጋር የመጣች ሩት ናት ብሎ ሲደግሩት እናያለን። ሲያሳርፋት ተቀመጪ ስላት ካጫጆቹ እኩል ተመገቢ ስላት ነዶን እንዲተውላት በቦኤዝ ፊት ሞገስን አገኘች። አያችሁ፣ በማታቀው ሰው ፊት ድምጹን በማታቅ ቋንቋውን በማታቅ አገሩን በማታቅ በባለ እርሻው ፊት ግን በባለ ማሳው ባለቤት ፊት ግን እግዚአብሔር አምላክ ሞገስን ሰጣት። ያ ወደማትጠብቀው ነገር በልቧ ውስጥ ወደሌለው ነገር እግዚአብሔር ሲያስገባት እናያለን። ሞገስን ስትቀበል እናያለን። ከዛ ስትመላለስ እናያታለን ወደዛ አጨዳ ወደዛ ቃርሚያ። በቃርሚያ ህይወት ውስጥ ያለ ሰው እንዴት ሞገስ እንደሚያገኝ አስቡ። ለሌላ ሰው መኖር ስንጀምር ያለ ምንም ቅድመ ሁኔታ ሌሎችን መርዳት ስንጀምር ሸክማቸውን ስንሸከም ያለ ሜካፕ ያለ ጥፍር ቀለም ያለ ቬሎ ያለ ካባ እግዚአብሔር የሰማይ አምላክ ሞገስን ይደርብልናል። ያ ሞገስ ደግሞ በህይወት ያኖረናል። ያ ሞገስ ደግሞ መንገዳችንን ይከፍታል። ያ ሞገስ ደግሞ ወደ በረከት ይወስደናል። ያ ሞገስ ደግሞ ለሌሎች ጭምር ረፍት ያደርገናል። በዚህ በተቀበለችው ሞገስ አማካኝነት እግዚአብሔር በቦኤዝ ልብ ስፍራን ሲሰጣት እናያለን። ሩት ወደማትጠብቀው ህይወት ስትገባ እናያለን። የእርሻው ባለቤት ባሏ ሲሆን ቦኤዝ ሲያገባት እግዚአብሔር ታላቅ ነገር ሲያደርግላት በሷ ምክንያት ኖሃሚን ስታርፍ እናያለን። የኢየሱስ ክርስቶስ የዘር ሐረግ ውስጥ ገባች። ወደማትጠብቀው ዘር ውስጥ ገባች። ሞአብ የተረገመ ዘር እኮ ነው እንደ መጽሐፍ ቅዱስ ስናይ። ነገር ግን ከእርግማን ዘር ወጣ ወደ በረከት ዘር ውስጥ ገባች። ከማይጠበቀው ዘር ውስጥ ወጣ ተስፋ ወዳለው ክብር ወዳለው ኪዳን ወዳለው ወደ አይሁድ ዘር ውስጥ ገባች። ወደ ኢየሱስ ክርስቶስ የዘር ሐረግ ውስጥ ገባች። ሩት ምንድነው ያስገባት ብትሉ ዲግሪው አይደለም፣ መልኩ አይደለም፣ ቋንቋው ቅልጥፍናው አይደለም፣ የሰውን ሸክም መሸከም። ዛሬ ትልቁ ችግራችን የወንድማችንን ሸክም አንሸከምም፣ የእህቶችን ሸክም አንሸከምም፣ የተጎሳቆሉ የተጎዱትን ሰው ሸክምማ ፈጽሞ አንሸከምም። ለምን? ነገ አይከፍሉንም አነሱ፣ ነገ አይረዱንም አነሱ፣ ነገ ብር የላቸውማ፣ ነገ ተስፋ የላቸውማ።
ኑኃሚን ምንም የከሰረች ሴት ብትሆን ኑኃሚን ምንም ማራበሉኝ ብትል ኑኃሚን ምንም የሐዘ ልብስ ብትለብስ ኑኃሚን ምንም ባል ቢጠፋ ቢሞትባት ልጆቿም ቢሞቱባት ለሩት ግን ለክርስቶስ ኢየሱስ ዘር ውስጥ መግባት ለሩት ግን መለወጥና መባረክ ለሩት ግን ከፍታ ችግሯና መከራዋ ምክንያት ነበር። ወደ እግዚአብሔር መመለሷ ባል ብታጣም ልጆቿን በሞዓብ ብትቀብርም ከሞዓብ ግን አንድ ጀግና ይዛ ወጣች። አንድ ታላቅ ሴት የዳዊት አያት የምትወልድ ኢዮቤድን የወለደች አንድ ጀግና ሴት ግን ከሞዓብ ምድር ይዛ ወጣች። እቺ ሴት ጀግና የሆነችው እቺ ሴት ኢየሱስ ክርስቶስ ዘር ውስጥ የገባችው በፍቅሯ ነው። የኑኃሚንን ሸክም በመሸከሟ ነው። ያቺ ማራበሉኝ ብትልም እቺን ይዛ ወጣች። የዛች ፍቅር ደግሞ ሩት ከፍ እንድትል አደረጋት። ስለዚህ በኢየሱስ ክርስቶስ ዘር ሐረግ ውስጥ ገብታ ዘሯ ሲቆጠር እናያለን። ኢዮቤድን ስትወልድ እናያለን። የእሴይን አባት በወለደሽ ጊዜ ብዙ ሴቶች ተሰበሰቡና ይቺ እጅግ በጣም የምትወድሽ ሩት ከሰባት ወንዶች የምትበልጥ ናት ሲሉ እናያለን። ከሰባት ወንዶች እንደምትበልጥ መጽሐፉ ይናገራል። መጽሐፈ ሩት ምዕራፍ 4 ከቁጥር 13 ጀምራችሁ እስከ መጨረሻው ብታነቡ እስከ ቁጥር 18 ድረስ ያለውን ብታነቡ እዛ ክፍል ላይ ከሰባት ወንዶች እንደምትበልጥላት የአይሁድ ሴቶች ሲመሰክሩ እናያለን። በኢየሩሳሌም የሚኖሩ መሰከሩላት። በቃ እቺ ሴት እኮ ከሰባት ወንዶች ትበልጥልሻለች። እሷ ያጣችው 3 ወንዶችን ባሏንና 2 ወንድ ልጆቿን ነው ያጣችው። በሩት ፍቅር ውስጥ ግን እግዚአብሔር ከሰባት ወንድ እንደምትበልጥ አድርገው ነበር ሴቶቹ የሚያዩና የሚያመሰግኗት። ዋርሳ ያላሳጣሽ እግዚአብሔር ይመስገን እያሉ ስለ ሩት ኑኃሚንን ሲያመሰግኗት እናያለን። በስተመጨረሻ ለኑኃሚን በረከት ሆነች። ኑኃሚን ኢዮቤድን ሞግዚት ሆና እንድታሳድገው በዛ ቤት እንድትኖር የክርስቶስ ኢየሱስ የዘር ሐረግ መምጫ የሆነውን ኢዮቤድን አቅፋው ስታሳድገው ሐዘኗን ስትረሳ ለቅሷን ስትረሳ ልጆቿን ስትረሳ የቀበረቻቸውን የሞቱባትን በኢዮቤድ ረሳች። እግዚአብሔር እንደገና አከበራት። እግዚአብሔር እንደገና ማዕዷን አለመለመ። እግዚአብሔር እንደገና የኑኃሚንን እርጅናዋን አለመለመላት። እንደገና ሩት የረፍት ምክንያት ሆነች። ከራሷም አልፋ ኑኃሚንን አሳረፈቻት። ይሄ ሁሉ የመጣው በረከት ይሄ ሁሉ የመጣው መልካም ነገር በሩት ፍቅር ውስጥ ነው። ሩት የተሸከመችው ሸክም ብቻ ሆኖ አልቀረም። መከራ ብቻ ሆኖ አልቀረም። ችግር ብቻ አልነበረም። አገር መልቀቋ ቋንቋን ትታ መምጣቷ ወደማታውቀው ባህል መምጣቷ ለበረከትና ለክርስቶስ ኢየሱስ ዘር ውስጥ መግባት ታላቅ ሴት ተብላ ስሟ እንዲጠራ አደረጋት። ዛሬም ውድ የዚህ ሚዲያ ተከታታዮች ለሌሎች ስንተርፍ ምን ኖሮ እዚህ ምድር ላይ ለራሳችን አይደለም። እኛ እንደዛ ነው የምናስበው። ዛሬ የምንስገበገበው፣ ዛሬ የምንሰበስበው ገንዘብ፣ ዛሬ የምናከማቸው ሀብት ለሌሎች ማይሆን ከሆነ ምን ይጠቅማል? የእግዚአብሔር ፕሮግራም ይሄ ነው። ለሌሎች እንድትኖር ነው፣ እንድትኖሪ ነው። ለሌላው መኖር ስንጀምር እግዚአብሔር ወደማንጠብቀው ነገር ሊያሻግረን ይመጣል። ተባረኩ። እወዳቸዋለሁ። የዘገየብን ለሌላው መኖር እስክንጀምር ድረስ ነው። ከዚህ ቀን ጀምሮ ለሌላው ኑሩ። እግዚአብሔር ፈጥኖ ወደ እናንተ ይመጣል።